ሰላም እንዴት አላችሁ? ጀማሪ ሌባን ክፍል 1 እና ክፍል 2ን በዛሬ ቪዲዮአችን ሪያክት እናደርገዋል። ይህ የቲክቶክ አጫጭር ፊልሞችን ሪያክት የምናደርግበት የዩቲዩብ ቻናላችን ነው። ሰብስክራይብ አድርጋችሁ ተቀላቀሉን። እንጀምር። ትፈልጊዋለሽ ማለት እኔም አፈጠጥሽበት ብዬ ነው። ትፈልጊዋለሽ ስትለኝ ምን ልበል? የኔ ንብረት እኮ ነው። አሁን የኔ ሆኗል። እሺ የምትፈልገውን ካገኘህ ውጣ በቃ። አጮችም ድረሱልኝ ምናምን ብሎ መጮህ ቀረ እንዴ? ወድጄዋለሁ። አትጮህም እንዴ ይላል። አጋጣሚውን ነው የሚጠቀመው ሌባ ቢሆን እውነትም ጀማሪ ሌባ። እኔ መጫወጫው አልፈልግም፣ ግን ሌላ ነገር ከፈለክ ድጋሚ ገብተህ ብትበረብር ጥሩ ነው። እዴ ቁልፍ ሰጠችው እኮ። ምንድን ነው? የቤቱ ቁልፍ። ከዚህ በኋላ እንደ ሌባ በግንብ መዝለል አይጠበቅብህም። እንደ ሌባ? አዎ እንደ ሌባ። ሌባ ነህ እያልሽኝ ነው? የተለየ ስም አለ? የሷ ቸር መምሰል እውነት ወይ ሌባ ሆነ ነው ወይስ ምንድን ነው? እሱ ደግሞ ሌባ ልሽ ብሎ ጓሊል ማለት ነው። ምን አይነት ፊልም ነው አጀማመሩ? እናትና አባቴ አክብረው ያወጡልኝ የክብር ስም አለኝ። ከፈለግሽ በዛ ጥሪኝ። ጭራሽ ማን አልከኝ? ስምህ? ሄኖክ። ስሟን ነግሮ ቁጭ አላለም እንዴ? ሌባ አይደለም እንዴ? ጀማሪ ሌባ ነህ? ሰው አትናቂ፣ ስርዓት። ሳይህ እንደ ሌሎቹ ሌቦች ማስፈራሪያ ቢጤ አልያዝክ። የሰረክበትን ዕቃ ያስክበት መንገድ ደግሞ ያስቃል። አወራርህ ውስጥ ቁጣ የለም። ብቻ ምን አለፋህ ካንተ ይልቅ እኔ ነኝ ሌባ የምመስለው። ኖቷን እኮ ነው። አይታችሁታል? አሰራረቁ የተሰረቀ ነገር ይደበቃል። እንኳን ሊደብቅ እሱ ምንድነው ያደረገው? በእጁ ይዞታል። ጭራሽ ልመልስልሽ ነው ያላት። ሌባ ነኝ የሚመስለው ያለችው ነው። ኖቷን ትሰሚያለሽ? በስራዬ የ5 ዓመት ልምድ አለኝ። እንደዛ ከሆነ ጥሩ። የስራ ልምድህን ትልክልኝና አይቼው ካመንኩብክ እከፍልህና የሆነ ነገር ትሰርቅልኛለህ። የታገስኩሽ አልመሰለሽም? አሁን ሌባ መሰለ። አሁን ትክክለኛ ሌባ መሰለ። እስኪ ቢላ የህዝን ራሱ ተመልከተው። ዞሯል እኮ ተበላ። ሰዓቱን ጥሎታል። ግን ቆይ ምንድነው አስተያየቷ? ምንድነው መመሰጥ? በነዘር አይደለም የምታውቀው ነው። ከአሁን በፊት ተዋውቃሉ። ኧረ መመሰጥ፣ ፈገግ ማለት ፊቱን እኮ አላየችውም። ይሄ ችግር አለ። ይሄ ፊቱን ሳያዩ እንዲህ መመሰጥ ችግር አለ። ፍላንድ ግን ኮንፊውዝ ነው የሚያደርገው፣ ግራ የሚያጋባ ነገር ነው። ኦኬ ለማንኛውም ክፍል 2 ደግሞ እንመልከተው። ኦኬ ክፍል 2 እንጀምረው እስቲ። ሰዓትህን ፈልገህ ነው? ትንሽ ቢደነግጥ አሪፍ ነበረ። በአጥር ነው የዘለለው ምናምን፣ ምንም አልመሰለውም። እዚህ ግን ፎቶ ሲነሳያችሁት ፈሸክ ሲል እዩት፣ እዩት፣ እዩት። እዚህ ጋር ያያችሁትን ተስተካክሎ ነው ፎቶ የሚነሳው። የምልህን ነገር ካላደረግክ ይሄን ፎቶ ለፖሊስ ነው የምሰጥልህ። ወይ ምንድነው የምፈልጊው? እዛ ጋር ያሉትን እንጮች በጠቅላላ እዛ ጋር ታደርጋቸዋለህ። እኔ ሌባ እንጂ የጉልበት ሰራተኛ አይደለሁ። በቃ አትመናፈስ። ሌብነትን በጉልበት የሚሰራ ስራ ነው። ማነሽ? እናት አባቴ አክብር ያወጡልኝ የክብር ስም አለኝ። በስሜ ጥራኝ። ስምሽን አላውቀውማ። ጽዮን። ስምን መላክ ያወጣዋል አሉ። ምን አልከኝ? እውነት? እሺ እንደፈለግሽ አደርግልሻለሁ። ከዚያ በኋላ ግን ምንም እንድታዥኝ አልፈልግም። የጉልበት ሰራተኛ አንድ ስራ ብቻ አይሰራም። በረንዳው ቆሽሿል፣ እሱንም ተወለውላለህ። ከዚያ ምን? ድምጽ ጥሩ ይመስላል፣ ስለዚህ አንድ መጽሐፍ ትተርክልኛለህ። ሌላ አጉል ነገር አደርጋለሁ። ይሄ ሌላ ፍላጎት ነው። ፓርት 1 ላይ ያለው ነው፣ ያንን ለማስፈጸም ነው እንጂ ብትል ፎቶ ሶሻል ሚዲያ ላይ ፖስቼ አጉል ነው ማደርግ።
እንደውም የቲክቶክ አካውንት ስላለኝ ፎሎ አድርገኝ መጀመሪያ። ጭራሽ አረ ሌባና ፖሊስ ተጫወቱ። አዎ ራስሽ አድርጊ። ስልኩን አልሰጣትም። እሺ ለተሸካሚው እንዲከፈል ህግ ያስገድዳል። እሱ ደግሞ ምንድን ነው? ማለቴ ለሰራውበት ትከፍኛለሽ። ወደ ስራ መግባት ትችላለህ። ወይኔ ሄኖክ ማማረር ያለብህ እድልህን ነው። እውነት ነው። ምርጥ ቅጣት ነው የቀጣችሁ። የሆነ ደስ የማይል ነገር ቢኖር እባክሽ ዝም በይ። ማን ያውቃል? ምናልባት ከሌብነት የጉልበት ሰራተኝነት ያወጣ ይሆናል። ገና ቤት መውሎል አለበት ምናምን ይሁን ነው ምን እናሰበ። አስተያየቷ ግን አሁንም እንደቀጠለ ነው። ያያችሁት ነው። ሌባን እያዘችው አይመስልም። ኦኬ ይሁንሽ። ይሁን እንግዲህ ትንሽ ግራ የሚያጋባ ነገር አለው። 3 እና 4ን ቀጣይ ይዘን እንመጣለን። ሀሳባችሁ ምንድነው? በዚህ ፊልም ላይ ምን ሀሳብ አላችሁ? ቀጣይ ደግሞ ይዘነው እንድንመጣ የምትፈልጉት የቲክቶክ አጫጭር ፊልም ምንድነው? ርዕሱን አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።